ቢመክሩን ማንሰማ ከጥፋታችን ማንማር እንደኛ እንደ አረብ ሀገር ሴቶች አለ የለም። የምሬ ነው የምላችሁ። ቢኖር እንኳ 5% ከመቶ 5% ነው የሚኖረው። ሲመክሩን አንሰማም፣ ሲቆጡን አንሰማም። ለምንድን ነው? በተለይ በዚህ በሁለት ዓመት እየደረሰ በካርጎ ጉዳይ በካርጎ ይሄ በባህር የሚባል ነገር በተለይ በዚህ ዓመት በ2024 ግማሽ ላይ እና በ2025 ላይ እየደረሰ ያለው የካርጎ በተለይ በባህር እየደረሰ ያለውን ነገር ሁላችንም አረብ ሀገር የምንኖር በተለይ ደግሞ ሳዑዲ አረቢያ የምንኖር ሰዎች እናውቃለን የሚደርሰውን። እንደዚህ ኮተት የሚረባውንም የማይረባውንም የሚጠቅመውንም የማይጠቅመውን ኮተት ሰብስበን እስከ 2000 እስከ 3000 እስከ 1500 ሪያል አውጥተን በባህር እንልካለን። እቃውን የገዛንበት ሳይሆን ከዛ ውጪ ማለት ነው ለሚላክበት እስከ 3000 እስከ 4000 እስከ 2000 ሪያል አውጥተን እንልካለን። በሰላም አይደርስም። ሰውን እኔ እኮ የሚገርመኝ ከሰው ስህተት እንኳን ማንማረው ሞኝ ከሰው ስህተት ይማራል ነው ምናምን ይባላል። እኛ ግን የአረብ ሀገር ሴቶች ደርሶብን እስካላየን ድረስ በሰው ስህተት አንማርም። በቃ የግዴታ ያ ስህተት ወይም ያ ችግር እኛ ላይ ካልደረሰ በቀር የገሌ እንደዚህ ሆኗልና እኔ ልጠንቀቅ የሚባል ነገር አይምሯችን ውስጥ አልፈጠረብንም። ለምንድን ነው? በዚህ በ2024 ግማሽና 2025 ላይ እየደረሰ ያለው የካርጎ የባህር እንግዲህ የደረሰባችሁ ታውቃላችሁ። አላህ የለፋችሁበትን ላባችሁን ጠፍ አድርጋችሁ የሰራችሁትን እቃ የገዛችሁትን አላህ በሰላም ያደርስላችሁ። ከዛም ወዲህ ደግሞ የተላከ የሚልክ አለ ከኛው ጀምሮ ማንማር ከሰው ሁሉም ነገር በእናንተ ላይ ሲደርስ ወይም ደግሞ ነው እንጂ ከሰው ስህተት አንማርም በራሳችን ላይ ካልደረሰ። ግን እኔ የገረመኝ ነገር ቆይማ የአረብ ሀገር ሴቶች በቃ ለእንደዚህ ነው እንዲ እየተሰደር ነው ብዬ እስከማስብ ድረስ ለኮተት በእርግጥ ኮተት አይደለም የሚጠቅም፣ አንዳንዶቻችን የሚጠቅም ነገርም እናስገባለን፣ የማይጠቅም ነገርም እናስገባለን። ግን ለምንድን ነው 2-3-4 በርሜል ሳጥን? ይህ ሁሉ ምንድን ነው? እኔ እንደው በቃ ራሴን የምታዘበው ነገር ምንድን ነው? አገራችን ላይ የለም እንዴ? አገራችን ላይ ልብስ የለም እንዴ? ለምንድን ነው ብራችንን የማንይዘው? ለምንድን ነው ወርቅ የማንገዛው? ለምንድን ነው እንደዚህ አይነት ኮተት የምንሰበስበው? ለምንድን ነው ስንመከር የማንሰማው? ለምንድን ነው ሲቆጡን የማንሰማው? እኔ እኮ በቃ እንዴ የሆነ ነገር ሆነናል እንዴ? በቃ ቅንጭላታችን የሆነ ነገር ተነክቷል እንዴ ነው የምለው እኮ። ለምን ከሰው እንኳን ከሰው ስህተት ይማራል፣ እኛ ከራሳችንም ስህተት አንማርም። ከራሳችን ስህተት አንማርም ያልኩበት ምክንያት ምንድን ነው? ደግመን የምንልክ ሰዎች አለን። ደጋግመን 2-3 የምንልክ ሰዎች አለን። ምናልባት ይህን ነገር እንትን ያላሉት ከመጡ አንድ አመት ከግማሽ ምናምን ይሆናል፣ ምናልባት 2 አመት የሆናቸው እንግዲህ አላኩ ይሆናል እንጂ ከዛ በላይ የኖርን ሰዎች አንዴ አይደለም 2 አይደለም እስከ 3-4 ጊዜ የሚልኩ ሰዎች አሉ፣ የምንልክ ሰዎች አለን። ለምንድን ይሄ ኮተት እኮ ሄዶ አንመሰገንም። ይሄ ኮተት እኮ ሄዶ በቃ ለሚጠር መጋገሪያ እኮ ነው የሚያደርጉት። አንመሰገንም እኮ። ማንም ሰው ለፍታ ጥራ ያመጣችው ነው። በጥንቃቄ እንኳን በቃ ለጥሩ ፕሮግራም እንኳን ራሱ አያረጉትም፣ አይለብሱትም። ከአረብ ሀገር የመጣ ልብስ ተብሎ ለቡና መቁያና ለእንጀራ መጋገሪያ ነው የሚያደርጉት። በቃ ኩሽና ለብሰውት ነው የሚገቡት። ጥሩ ሰርግ ላይ እና የሆነ ፕሮግራም ላይ እንኳን ለብሰውት አይሄዱም። የአረብ ሀገር የመጣ ነው እየተባለ ብዙዎቻችን አለን የማዳምን ኮተት የምንሰበስብ በጣም ብዙ ማዳም የጣለችውን የማትፈልገውን እኛም አንስተን የሚልኩ አሉ እኮ። ያንን ተይውና በብራችን የገዛ ነው እንኳን አያመሰግኑም። በስነ ስርዓት ይሄ እኮ ተለፍቶበት ነው የመጣው፣ በቃ ይሄን ለፍታ ነው የገዛቸው አይሉም። ከአረብ ሀገር የመጣ በቃ በእግሩ የሄደ ይመስል ከአረብ ሀገር እኮ ይሄ እኮ ከአረብ ሀገር የመጣ ነው ይባልና
ለምጣድ መጋገሪያ፣ ለወጥ መስሪያ፣ ለቡና ማፍያ ነው የሚያደርጉት እኮ። በስነ ስርዓት እንኳን እንትን አይሉም። እናውቃለን እኮ ከየአሜሪካ ከሌላው ሀገር የሚሄደውን ማለት ነው። እና እስኪ እንማር ቢያንስ እንኳ ከሰው ባንማር ከራሳችን ከአንዴ ክስተታችን እንማር፣ ብራችንን እንያዝ። አረ እንደዚህ ላለው እኮ እኔ ለራሱ እኮ እኔ አላረገውም። ነገ ጧት የሆነ ቦታ በሄድ ወይ ሰው ተከትዬ ወይ ደግሞ ከወጣ ብል እኮ የሆነ ኮተት ሰብስቤ ነው የምመጣው። አልማርም እና በቃ ሄዶ ራሱ ምስጋና። አሁንማ እየደረሰም አይደለም። ለዛውም እኮ በቃ እዛ ካርጎ ቦታ የትም ይሆን ይፈታል። አሪፉ ነገር ተመርጦ ይወሰዳል። ሌላው ለቤተሰቦቻቸው ይሆናል። የማይረባው ማለት ነው፣ የማያስመሰግን እቃ። ያ ራሱ አሁን ላይ እየገባ አይደለም። አሁን ላይ መንገድ ላይ እየቀረ ነው ያለው። ተመልከቱ። አሁን በየቲክቶኩ በየሶሻል ሚዲያው ተመልከቱ። ወቀሳ በወቀሳ ነው። ያም ሆኖ ደግሞ ልብ የለንም እንልካለን። ደግሞ 8 ወር በፊት እንኳን ይገባ ነበረ። በ2 ወርም ሆነ ወር ከ15 ቀን ምናምን ይገባል። አሁን ላይ እንደዚህ ታሽጎ እስከ 8 ወር እስከ 7 ወር ይቆያል። ብረት ውስጥ እዚህ ላስቲክ ውስጥ በርሜል ውስጥ ያ የማይረባ ልብስ ማለት የሚረባውም የማይረባውም እስኪ ተመልከቱ። 8 ወር 9 ወር እዚህ ውስጥ ታሽጎ ልብስ ይሆናል እንዴ? አንድ ቀን ሲለበስ በሙቀት በቃ እንትን ብሏል። አይታችሁ ከሆነ ሙቀት ላይ የተቀመጠ ልብስ አይረባም እዚሁ እንኳን ማለት ነው። እዚህ ውስጥ ሙቀት ውስጥ ታሽጎ 8 ወር 7 ወር ታሽጎ ቆይቶ ሲወጣ ምንድን ነው የሚሆነው? እዛስ ምን ይላል ሰው? ቤተሰብ እዛ ሲቀበለው እንዴ ምንድን ነው የላከችው? ተጥሎ ሜዳ ላይ እየተገኘ ነው እንዴ የላከችው ነው እኮ የሚባለው። ግራ የሚያጋባ እኮ ነው። እሺ ባይገዛስ ቢቀር እንደዚሁ ብናሄድ ሀገራችንን እንገዛለን። የተወሰነ ነገር መቼም እንደዚህ ባንሰበስብ 2-3 በርሜል ባንሰበስብ በቃ 2-3 መቀየሪያ እንገዛለን። በቃ እንዴ ብዙዎቻችን እኮ እየተዋወቅን ወይ ለሰርግ ወይ ደግሞ የሆነ አመት በላይ ነው ልብስ የሚቀየረው ድሮ ማለት ነው። እንደዚህ ባይሰበሰብ ብራችን ብንይዘውስ ወርቃችን ብንገዛስ ከማልቀስ እቃ የቀረ 8 ወሩ 7 ወሩ 6 ወሩ እያለን ከማልቀስ ብራችንን ብንይዝስ ባይገዛስ ቢቀር። እስኪ እዚህ ውስጥ እኮ ትኖራላችሁ ምናልባት 7 ወር 8 ወር የቆየባቸው። አሁን ይሄ ልብስ ይሆናል ብላችሁ ታስባላችሁ? እቃ ይሆን እቃ ማለት እቃው ምንም አይሆንም። ምንም እንትን አይለውም። እቃው ማለት አይበላሽም። የሆነ እንትን ካልተሰበረ ምናምን ውጪ እንትን አይልም፣ አይበላሽም። ልብስ አይሆንም። ስለዚህ ውጤቶቼ በቃ ኮተት አንሰብስብ፣ ምንም አይሰራልንም። በቃ ስንሄድ እኮ የተወሰነ ነገር በአየር ይፈቀዳል። ያኔ በቃ የሚያስፈልገንን ነገር ሳይሆን በቃ አስፈላጊ ነገር የሚያስፈልገን የሰው ልጅ ፍላጎቱ አያልቅም። የሚያስፈልገንን ነገር ሳይሆን በቃ የምንፈልገውን ነገር ሳይሆን የሚያስፈልገንን ነገር በተፈቀደልን ሻንጣ እንገዛለን። አለቀ። ያጎቴ ልጅ የአክስቴ ልጅ ምናምን የሚለውን ተውት። እነሱ አያመሰግኗችሁም። በቃ ሀቅ ያለባችሁን እናት፣ ልጅ፣ አባት በቃ ሌላውን ተውት። ብራችሁን ያዙ፣ ወርቃችሁን ግዙ።